ማለት ነው። እንዴት አዲስ እንዴት ነህልኝ? አዲስ እንዴት ነህልኝ? አይዋ አዲስ አዲስ አይዋ አዲስ እንዴት ነህ እያለች ነው። መልስላት መልስላት። አይዋ መድዬ አዲስ እንዴት ነህ? እኮ አዲስ ቤትም እኮ ገብቻለሁ ማለት ነው። እንኳን ደህና መጣህ። በነገራችን ላይ አዲስ ማለት ነው። እና መድዬ ማለት ነው። መድዬ ፎቶሽ ሳይ የሴት የወንድ መስሎኝ ማለት ነው። ብዙ ሰው አሁን ማናት አላደን ቤትሽ ስገባ ሴት ነሽ ማለት አለ አይደል? አንዳንዴ በስማችን አመሰግናለሁ ላይ ካረጋችሁ ሰዎች ማለት ነው። አዲስ እንዴት ነህልኝ? አይዋ ጠይብ እና ቤትሽ ስገባ ደግሞ እውነትም መዲነሽ ማለት ነው። ሴቷ መዲነሽ ማለት ነው። እና አመሰግናለሁ ላይ ያደረጋችሁኝ ሰዎች ማለት ነው። እንኳን ደህና መጣችሁ። እና ያጋጥማል ማለት አንዳንዴ በስም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳድዬ ደህና ነሽ? እንኳን ደህና መጣሽ። በላይ አመሰግናለሁ ሳድዬ ማለት ነው። አመሰግናለሁ። ቴንክ ዩ ሶ ማች እና አይዋ 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 ይሄን ነገር እኮ እኔ ነበርኩ ማቅረብ የነበረብኝ አይደለ? ኧረ ብሉ ጠጡ፣ ሁሉ ነገር አለ፣ ሁሉ ነገር አለ። አይዋ አይዋ አመሰግናለሁ አመሰግናለሁ። እንደው አስታወስሽኝ። አሁን ሻይውን ቡናውን የትኛውን እንድጠጣ እያልኩኝ አስታወስሽኝ ማለት ነው። አመሰግናለሁ ሳድዬ። እንኳን ደህና መጣሽ ሳድዬ። እንኳን ደህና መጣችሁላችሁን። በጣም ነው የማመሰግነው። በጣም ነው የማመሰግነው ማለት ነው። የሆነ ወደሽ ማለት ነው። አቤት አቤት። አላህ የሰው ፍቅር ይስጣችሁ። አላህ የሰው ፍቅር ይስጣችሁ። ሁላችሁንም አመሰግናለሁ። የሰው ፍቅር አላህ ይስጣችሁ። መጀመሪያ ግን አላህ ይውደዳችሁ ማለት ነው። እዚህ ላይ ላይ ሁላችሁም ለእንጀራ ብላችሁ በቃ አለ አይደል ራሳችሁን ከብዙ ነገሮች ማውጣት የምትታገሉ የምንታገሉ ሰዎች አላህ ይውደዳችሁ። ሁሉ ነገር አላህ ሲወደን ነው እና የሚያስወድ ማለት ነው። አላህ ይውደዳችሁ፣ ከዛ አላህ ያስወድዳችሁ ማለት ነው። ሰምታችሁ። ምክንያቱም አላህ ሲወድ ነው መጀመሪያ። አላህ ከወደደን የምንፈልገውን ነገር አላህ ያስወድድልናል እና አላህ ሰው ፍቅር ሁላችሁም እንኳን ደህና መጣችሁ ማለት ነው። ሌሎቻችሁ ላይክ አድርጉ እስቲ ላይክ ያላደረጋችሁ ማለት ነው። ቀለም ስጭኝ ቀለም ስጭኝ። እሺ አዚዛዬ፣ እሺ እሺ። እንዴ ምን ጥያቄ አለው? እሺ እሺ አዚዛዬ፣ እሺ ይሄው ሰጠሽ፣ ይሄው ሰጠሽ። እንዴት ነው ቀለም ሲሰጥሽ? ለአንቺ የመጀመሪያ ጊዜ ማለት ስለሆነ እንኳን ደህና መጣሽ ማለት ነው። ገና ይሄው ማለት ነው። አመሰግናለሁ። አሚን ያ ረብ ኢንሻአላህ። ወላሂ አላህ ይውደደን አይደል? አላህ ከወደደን ወላሂ ሁሉ ነገር ያዝልናል። በማንኛውም አቅጣጫ ለሰበብ ያደርገው የሰው ልጅ እርዝቁ በየትኛው እንደሚከፈት አይታወቅም። ያን ደግሞ አላህ ነው የሚያውቀው። ርዝቃችን በየትኛው በሩ እንደሆነ የሚታወቀው አላህ ሲወደን ነው። እና አላህ ይወደደን። ደግሞ ዘና ፈታ በሉ እሺ። በስደት ላይ ሆናችሁ መጨነቅ መተቤት የራሳችሁ ጓደኛ ሆኑ እሺ። የራሳችሁ ጓደኛ ሆኑ ማለት ነው። እሺ መድዬ ማለት ነው። እሺ ውዴ፣ እሺ እሺ። እና የራሳችሁ ጓደኛ ሆኑ። በስደት ላይ በጣም ውጥር ነው አለ አይደል? አንዳንድ ጊዜ አንጨነቅም ብንል እንኳን በነቃ የማናቆሙበት ሰዓት ላይ አለ። ግን እንደዛ አይደለም። ፈልገን ሳይሆን ሳንፈልግ የሚያስጨንቁ ነገሮች አሉ። ግን እነዛ ነገሮች የራሳችን ጓደኛ ስንሆን ነው እንትን የምንለው ማለት ነው፣ የምናልፋቸው ማለት ነው። ስለዚህ የራሳችሁ ጓደኛ ሆኑ። እኔ ምንድን ነው የምፈልገው? እኔ ዛሬ ለምን የተጨነቅኩት ብቻ ሳይሆን ማለት ነው